ከሰው ሁሉ ክፉ ማለት መጥፎ ሰው ማለት عند الله منزلة يوم القيامة የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ክፉ ሰው ማለት من تركه الناس اتقاء شره ያሉ ሰዎች የሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ትልቅ ደርስ ነው። ህይወት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምን ሆነላቸው? እኛስ ክፉ እንዳይናገሩን ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ድነናል? ራሳችንን መጠየቅ ያስፈልጋል። ቢስሚላሂር ረህማኒር ረሂም። በዚህ ዓመት 1446 ሂጅሪያ የሐጅ ጉዞ ላይ ያጋጠመ አንድ በጣም የሚደንቅ ታሪክ ነግራችኋለሁ። አልጀዚራ ላይ ነው የተከታተልኩት። ዓሚር አልሊቢ ሊቢያዊው ዓሚር የሚባሉ ሰው ከሊቢያ ለሐጅ እንቅስቃሴ ይጀምራሉ። ሁሉንም ነገር አሟልተዋል። የሐጅ የሚያስፈልገውን ሩኽሳ ወይም ፈቃድ፣ ክፍያ፣ የቲኬት ሁሉንም ነገር ጨርሰው ኤርፖርት ተገኝተዋል። ግን ኢሚግሬሽን ላይ ትንሽ መጣራት ያለበት ነገር ስለነበር እስኪጣራ ድረስ ቆይ ይባሉና ኢሚግሬሽን ላይ ያሉ ሰዎች እስኪያጣሩ ጊዜ ይሄዳል። አውሮፕላኑ ይነሳል። አውሮፕላኑ ልክ በር ከዘጋ በኋላ ሰውየው ፕሮሰሳቸውን ጨርሰው ሲመጡ ሁጃጆች በሙሉ ኤርፖርት ፕሌን ውስጥ ገብተዋል። አውሮፕላኑ ሊነሳ ነው። በር ተዘግቷል። ካፕቴኑን ኮሚኒኬት አደረጉላቸው። አንድ ሐጅ ቀርቷል፣ እባክህ ክፈትላቸው ተባለ። በፍጹም አይሆንም ማለት በፍጹም በር ዘግተናል፣ ከዚህ በኋላ መብረር እንጂ አይሆንም። እኒህ ሰው በጣም ያዝናሉ። ወላሂ እኔ እሄዳለሁ፣ የአላህን ቤት መዘየሪ አይቀርም፣ ሐጅ ማድረግ በፍጹም አይቀርም፣ አልሄድም ብለው ኤርፖርት ላይ ተቀመጡ። የቴክኒክ ችግር ተፈጠረ ተብሎ ፕሌኑ ተመልሶ ይመጣል። ፕሌኑ መጥቶ እዛው ኤርፖርት ላይ ያርፋል። ከተመለስክ አይቀር ፊክስ እስከሚደረግ ድረስ ቴክኒካል ችግሩ እስከሚፈታ ድረስ እባክህ ክፈትላቸውና እኚህ ሰው ይሳፈሩ ተብሎ ተጠየቀ ካፕቴኑ በፍጹም የመጣ ነው ቴክኒካል ችግር ለመፍታት ነው፣ ያን ፈተን እንሄዳለን፣ የሚወርድም መንገደኛ አይኖርም፣ የሚወጣ ወይም ደግሞ የሚሳፈርም አይኖርም ብሎ አቋም ይወስዳል። እኚህ ሰው አሁንም ያዝናሉ። አውሮፕላኑ ተስተካከለ። አሁንም መብረር ጀመረ። ለሁለተኛ ጊዜ ድጋሜ እንዲመለስ ተገደደ። ሱብሃንአላህ። ለሁለተኛ ጊዜ ፕሌኑ ተመልሶ እዛው ኤርፖርት ላይ እንዲያርፍ ተገደደ። ስቲል የቴክኒክ ችግር ነበረበት። ይሄኔ ካፕቴኑ ወላሂ እኚህን ሰው ሳሊዝ ወደ መካ መብረር አልችልም ማለት አምጡልኝ አለ። በክብር እንዲገቡ ተደረገ። ፕሌኑ በሰላም መካ ደረሰ። እዛ ደርሰውም ቪዲዮ ቀርጸው አስተላልፈዋል። ዓሚር አልሊቢ ሱብሃንአላህ። ማ ዩዕጂዙላህ፣ አላህን የሚያቀተው ነገር የለም፣ ለአላህ የሚከብድ ነገር የለም። ጤናችን አለማሟላት ለአላህ የሚከብድ አይደለም። ደይን መብዛት ለአላህ የሚከብደው አይደለም። ያን ለማስወገድ ግን ከአላህ ጋር ሚስጥር ሊኖረን ይገባል። ምናልባትም እኚህ ሰው አላህና እሳቸው መካከል የሆነ ሚስጥር አለ። ድብቅ ዒባዳዎች ይኖራቸው ይሆናል። ሰላት፣ ሰደቃ፣ አላህ ጋር ያለ የተደበቀ ነገር ይኖራቸዋል። እርሳቸውም በዱዓቸው ተአምር ሰርቷል። ሁለቴ የበረረ አውሮፕላን ተመልሶ እንዲመጣ አስገድደዋል። ወንድሞቼ እህቶቼ፣ ወላሂ ወደ አላህ እስከቀረብን ድረስ የሚያቅት ነገር የለም፣ ከባድ ነገር የለም። ምን ይፈልጋል? ጠንካራ የቂን ይፈልጋል፣ ኢማን ይፈልጋል፣ በአላህ ላይ መመካት ይፈልጋል። በጣም ብዙ እንደምንማርበት ተስፋ አደርጋለሁ። አላህ ሱብሓነሁ ወተዓላ የምር የሱ ባሮች አላህ ያድርገን።
ወደ እርሱ ተጠግተን የማናፍር ሰዎች አላህ ያድርገን። በሱ ላይ ያለን እርግጠኝነት ሁሌም ከፍ ያለ የሚሆን አላህ ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሊሑቢል ኸይሪ ለሸዲድ የሰው ልጅ እኮ ለገንዘብ ያለው ፍቅር ብርቱ ነው ይላል አላህ ሱብሓነሁ ወተዓላ። አልኸይር የሚለው ቃል እዚህ ቁርአን አያ ላይ በሙፈሲሮች ሙሉ ስምምነት አልኸይር ማለት ገንዘብ ማለት ነው ብለዋል። ለገንዘብ ያለው ፍቅር የሰው ልጅ በጣም ከፍተኛ ነው። በነቢዩ ዓለይሂ ሰላቱ ወሰላም ዘመን ሁለት ወንድማማቾች ነበሩና አንዱ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ብዙ የማይርቅ በአብዛኛው እሳቸው ጋር ጊዜውን የሚያሳልፍ ቁርአን ሐዲት በመሰብሰብ እውቀት በመሰብሰብ ላይ የተሰማራ ወንድም አለ። ሌላኛው ደግሞ የሚጥር የሚግር ገቢ ለማግኘት ጥረት የሚያደርግ ሆኖ ያን ደግሞ ለወንድሙ ያካፍላል። ታዲያ ከጊዜ በኋላ እኔ በሰራሁት ይህ ወንድሜ ቁጭ ብሎ እንዴት ዝም ብሎ ያገኛል አይነት ስሜት ተሰማውና ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄዶ አቤቱታ ያቀርባል። ይህ ወንድሜ ምንም ሳይሰራ ከእኔ ነው የሚቀለበው አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አንድ ጥልቅ መልእክት ያለው የህይወት መርህ ሊሆን የሚችል አንድ ንግግር ተናገሩት። ለዓለከ ቱርዘቁ ቢሂ አሉት። ምናልባትም አንተ ሪዝቅ እያገኘህ ያለኸው በሱ ምክንያት ሊሆን ይችላል አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ስራ ፈትነትን ወይም ስራ አለመስራትን የሚያበረታታ ሐዲት አይደለም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ይህንን የተናገሩት ስራ ሰርቶ በሚሰጠው ሰው ነው፣ ስራ ለማይሰራው ሰው አይደለም። ስራ የማይሰራው ሰው ደግሞ ሌላ በር አለው። ዲንህንም ተማር ራስህንም ቻል የሚባልበት ሌላ አለ። ይህን ሰውዬ ግን ሰጪ ስለሆነ ለዓለከ ቱርዘቁ ቢሂ አሉት ነቢ ሰለላሁ ዐለይሂ ወሰለም። ምናልባትም አንተ ሪዝቅ የምታገኘው በሱ ምክንያት ይሆናል አሉት። ህይወት ውስጥ የምናግዛቸው በጣም በርካታ ሰዎች ይኖራሉ። ምናልባትም አላህ ሪዝቃችንን እየሰጠን ያለ በምንረዳቸው ወላጆቻችን ምክንያት ይሆናል። ሁሌም በቋሚነት ቋሚ የሆነ መድኃኒቱን የምንሸፍንለት አንድ ሚስኪን ይኖራል። ሁሌም የማይለቅ አይነት በሽታ ይኖርበትና መድኃኒቱን በቋሚነት እየሸፈንለት ይሆናል። ያም የሪዝቃችን ምክንያት ሊሆን ይችላል። የአክስታችን ልጅ፣ አጎቶቻችን፣ ቅርብ ዘመዶቻችን ትንሽም ቢሆን የምንሰጣቸው ስጦታ አላህ ሱብሓነሁ ወተዓላ በዛ ሰበብ የሚከፍትልን ሪዝቅ እሱ ብቻ ነው የሚያውቀው። አንዳንድ ጊዜ እነዚህን እውነታዎች በደንብ ሳንረዳ እንቀርና በመስጠታችን ምክንያት እየተሰጠን መሆኑን እንዘነጋና አላሁ ሱብሓነሁ ወተዓላ ከሚሰጡት ጎራ ማድረጉን ከሚቀበሉት አለመሆናችን ትልቅ ጸጋ መሆኑን እንዘነጋና መስጠትን እንሰላቻለን። ግን በመስጠት ውስጥ እኮ ይሆናል የኛ ማግኘት ያለው። በመስጠት ውስጥ ይሆናል የኛ ማግኘት ያለው። ያን መዘንጋት አያስፈልግም ለማለት ነው። አንድ አብዱላህ ብን ጃዕፈር የሚባሉ ሰው ያሉትን ላንሳ። በጣም ከፍተኛ ሰደቃ የሚሰጡ ሰው ናቸው። በነገራችን ላይ ከሰለፎች ዘካ የማይወጅብባቸው ሀብታሞች አልፈዋል ይባላል። ምክንያቱም ዘካ ለመውጀብ ሐውል መሙላት አለበት፣ አንድ ዓመት መሙላት አለበት። አንድ ዓመት ሊሞላ ከመቻሉ በፊት ወይም አንድ ዓመት ከመሙላቱ በፊት ሰደቃ ሰጥተው ይጨርሳሉ። በሚቀጥለው ዓመት ገቢያቸው ለዘካ የሚበቃ ያክል ይሆናል። ግን ዓመት ከመሙላቱ በፊት ደግሞ አውጥተውታል። ያን የዛ አይነት ቸር ሰዎች አልፈዋል። እኒህ አብዱላህ ብን ጃዕፈርም እንደዛው አይነት ሰደቃ በመስጠት የሚታወቁ ናቸውና የቅርብ ዘመዶቻቸው እባክህን ቀንስ አበዛሃው ይሏቸው ነበር። ሱብሃንአላህ። አንዳንድ ጊዜ እንዲህ አይነት ሰዎችም አሉ። የሚሰጠው ሰው ሳይሰለቸው፣ የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ። እሱ ለሰጠው እና እባክህ ቀንስ ይሏቸዋል። አብዱላህ ብን ጃዕፈርን ምን አሉ? ለቀድ ዓወደኒ አላሁ ዓደተን ወዓወድቱ ዒባደሁ ዓደተን። አላሁ ስብሓነሁ ወተዓላ ያስለመደኝ ልምድ አለ፣ እኔም የሱም ባሮች ያስለመድኩት ልምድ አለ። አላህ እኔን መስጠት ለእኔ ጸጋውን ማንቧቧት አስለምዶኛል።
እኔ ደግሞ ለባሮቹ መስጠት አስለምጃለሁ። ታዲያስ ፈአኽሻ ኢን ገየርቱ ዓደቲ አን ዩገይረ አላሁ ዓደተህ እኔ ያስለመድኩትን በመቀየሬ ምክንያት አላህ ለእኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ። ለዓለከ ቱርዘቁ ብሂ ምናልባትም በሱ ምክንያት ሪዝቅ እያገኘህ ይሆናል። የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች ምናልባትም አላሁ ስብሓነሁ ወተዓላ እኛን አከፋፋዮች አድርጎ ሹሞን ይሆናል። ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ባሮች አሉት ጸጋውን በእነሱ በኩል የሚያከፋፍልባቸው፣ እነርሱ ግን እምቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት ኢንተዘዐሃ ሚንሁም ብለዋል። ከነሱ ይነጥቅና ሐወለሃ ኢላ ገይሪሂም ለሌሎች አከፋፋዮች ይሰጣል፣ ያን ጸጋ ያጡታል ብለዋል። ምናልባትም አላሁ ስብሓነሁ ወተዓላ የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ የምንሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል። የተከፈተልን ሪዝቅ የተከፈተው እኛ ባስደሰት ነው ምስኪን ይሆናል። ያም መዘንጋት የለብንም ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሐባይብ እንዴት ናችሁ? ሰላም ብያለሁ። እስኪ ባካችሁ እንደው ሙስሊሞች ናችሁ እስኪ እንጂ ቪዲዮ ሼር አድርጉት። ግድ የላችሁ እንደው በአላህ ይሻችኋለሁ ምናምን ብዬ አላጨናንቃችሁም፣ ግን ሼር አድርጉት። ለዑማው መስላህ ሲባል ሼር ማድረግ ጥሩ ነው። ሪፖስት አድርጉት፣ ኮፒ ሊንክ አድርጉት፣ ላይክ አድርጉት። ከእድሜያችሁ አይቀነስም። ለኡማው መስላህ ለወንድምና ለእህት መታረቅ ሰበብ እንድትሆኑ ብዬ ነው። ሰሞኑ ሚዲያ ላይ የሚሸተኝ ነገር ደስ አይልም፣ በጣም ደስ አይልም፣ ወላሂ ደስ አይልም። አላህ ልትፈሩ ይገባል። ስም አልጠቅስም። አንዱን ጥሎ ለማለፍ የምትሄዱበት ወይ ተገቢ አይደለም፣ ተገቢ አይደለም። የሚዲያ ዝና ደግሞ የሆነ ጊዜ ነው። የሆነ ጊዜ አንተ ታመህ የተካረፍክ ሰው ይረሳል። ያ ወንድማችን የታለ ብሎ እንኳን የሚያስታውስ ሰው የለም። ያቺ እህታችን የታለች ብሎ እንኳን የሚያስታውሳችሁ ሰው የለም። የሚዲያ ዝና ጊዜያዊ ነው። ባላችሁበት ጊዜ መልካም ስሩበት፣ የተቸገረን እርዱበት፣ የታመመን አስታሙበት። ብዙ መልካም የሚሰሩ ነገሮች አሉ በሚዲያ ላይ። እኔ አድርጌያለሁ አላለም፣ ያደረኩትን እናንተ ስለምታውቁ ሰው ስለራሱ ብዙ ስለማይናገር ነው። ሚዲያን ግን ለመልካም ነገር ከተጠቀምንበት፣ ለበጎ ነገር ከተጠቀምንበት ብዙ ሰውን መርዳት እንችላለን። ሚዲያ ላይ አሁን ሰሞኑን የምሰማው ነገር ኧረ አላህን ፍሩ፣ ፊትና አትኑ ለኡማው። አሁን በግሩፕ ተከፋፍላችኋል። የከሌ ደጋፊ የከሌ ደጋፊ እየተባባላችሁ፣ እሱም አልፎ ደግሞ ትልልቅ ሰዎችም የምንላችሁ የምናከብራችሁ፣ ለሙስሊም ኡማ ብዙ ያደረጋችሁ፣ እስልምና የሆነ ነገር ሲነካ አብራችሁን የምትጮሁ፣ ለእስልምና አሻራችሁን ያሳረፋችሁት ወንድሞቻችን ደግሞ አድርሱላት ለከሌ ለምትባለው አድርሱለት ለከሌ የሚባለውም እየተባለ ነው። ይኮሰኩሳል። ወላሂ በጣም ደስ በእናንተ አያምርም። መነጋገር ካለባችሁ ተነጋግራችሁ ሰልፍ መፍታት ነው። አሁን ጥሎ ለመነሳት እንጂ ጥሎ ለማለፍ እንጂ እውነት ለኡማው ተጨንቃችሁ ነው አያስብልም። እልክ መጋባቱም ተገቢ አይደለም። አላህን ልትፈሩ ይገባል። እንደዚህ ፀሐይ እያገረጣኝ ብሎ ጧት 2 ሰዓት ነው የወጣሁት፣ አሁን 11 ሰዓት ተኩል እያለ ነው። ፀሐይ እያገረጣኝ ብሎ የነዚህ እህቶች ጉዳይ አሁን ላውራ መቼ ላውራ እያልኩ ጊዜ አጥቼ ነው አሁን ትንሽ ረፍት በማገኝበት ሰዓት ለእናንተ የመናገር የፈለኩት። አላህን ልትፈሩ ይገባል። ኡማውን አትከፋፍሉት። የጠፋ ጥፋት ካለ ይታረም፣ ስተተኛ ሰው ካለ ይጠየቅ። አድርሱላት አድርሱለት። ከመቼ ወዲህ ነው እንደዚህ የተባለው? ውሻ በቀደደ ነው ጅብ የሚገርም። አትነቋቆሩ፣ አትዘላለፉ። ቢያንስ እንኳን ካልተመቻችሁና ከተደባበራችሁ ሁሉም በየራሱ መስመር ይዞ ይሄድ እንጂ አንዱን አታክ አድርጎ አንዱ ከፍ ብሎ ለመታየት እኔ ነኝ ከሌ ተቆርቋሪ፣ እኔ ነኝ እንደዚህ ያደረኩለት፣ እኔ ወንድማችሁ፣ እኔ እህታችሁ ለመባል ከሆነ አያምርም። እኔ በጣም ደብራችሁኛል። እውነት ለማውራት ስለማን እያወራሁ እንደሆነ ገብቷችኋል። አላህን ልትፈሩ ይገባል እህቶቼ፣ ወንድሞቼ። ይህንን ቪዲዮ አድርሱላቸው ለበላቸው። እንዴ አድርሱላቸው፣ ምን ችግር አለ? ምናልባት ይህን ቪዲዮ አይተው ተውበት ቢያደርጉ አስተግፊሩላህ ቢሉ አውዙ ቢላህ ቢሉ። እኔ ያው አፓርታማ ገነባለሁ ኮምቦልቻ ላይ ባለ ግራውንድ ፕላስ 12 አፓርታማ ልገነባ ነው በአላህ ፈቃድ። ሌሎች ወንድሞቻችንም ሹፌር አለ፣ ማዳም ቤት እህቶቻችን ማዳም ቅመሞች አሉ፣ የሱቅ ባለሙያ አለ፣ የሆስፒታል ዶክተር አለ። ሁሉም በየፊናው ይሮጣል። ሸይጣን ምን ሰርቶ ይብላ? ይሄው እህትና ወንድም ማጣላት አይደል? ስለዚህ አላህን ፍሩ፣ ወደ ቀልባችሁ ተመለሱ።
አንዱ ጥሎ አንዱ ማለፍ ለማንም አይጠቅምም። ይሄ ጊዜያዊ ሚዲያ ነው። እንጠቃቀምበት፣ እንረዳዳበት። ቪዲዮውን ላይክ፣ ሼር፣ ሪፖስት አድርጉ። ወዳችኋለሁ። ሰላሙን አለይኩም ወራህመቱላሂ ወበረካቱ። ፍቅር ማለት ይህ ነው። ታላቁ ሶሐቢይ ዘይድ ኢብኑ ዲሲና በአንድ ጦርነት ላይ ከተማረከ በኋላ ቁረይሾች እሱን ለመግደል ካዘጋጁት በኋላ እና አቡ ሱፊያን መጣው እንዲህ ብለውት ነበር፣ ዘይድ ሆይ በአላህ ይሁንብህ፣ አንተን ነፃ አውጥተነህ ሙሐመድ በአንተ ቦታ ቢሆኑ ትወዳለህን አሉት። ዘይድም ረዲየላሁ ዐንሁ ምን አላቸው? አይደለም ነቢዩ ዐለይሂ ሰላቱ ወሰላም እኔ ቦታ ላይ ሆነው እንዲገደሉ ይቀርና አሁን ያሉበት ቦታ ላይ ሆነው አንዲት ሾክ እንኳን እንድትወጋቸው አልፈልግም ነበር መልሱ። የዚህ ጊዜ አቡ ሱፊያን በጣም በመገረም እንዲህ አለ፣ ወላሂ ማ ረአይቱ ሚነ ናሲ አሐደን ዩሒቡ አሐደን ከሑቢ አስሓቢ ሙሐመድን ሙሐመዳ። ወላሂ ከሰዎች ውስጥ አንድንም አላየሁም አንድ ሰው ሌላን ሰው ሲወድ የነቢዩ ሰሓባዎች ነቢዩን እንደሚወዱት አለ። እና ነቢዩን ዐለይሂ ሰላቱ ወሰላምን መውደድ በብዙ ነገር ይገለጻል። ትክክለኛው ውዴታ ግን እሳቸው ለመጡበት ነገር ቀጥ ብሎ መቆምና ከዛም ማንኛውንም ፈተና በሶብር መጋፈጥ ነው። አላህ ከሷቢሮችና እውነተኛ መሐባ ለነቢዩ ካላቸው ውስጥ ያደርገን። ስለ ይሁዳዎች ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም። በዚህ አጭር ቪዲዮ ልንገራችሁ። ቪዲዮን ሼር ሪፖስት እያደረጋችሁ ለሙስሊሞች አድርሱልኝ። እንግዲህ እንደሚታወቀው በዚህ ሰዓት እስራኤል ዜጎቿን ከኢራን ጥቃት ለማዳን ስትል ዋሻ ቆፍራ ቀብራቸዋለች። አንደርግራውንድ ውስጥ እያቆየቻቸው ትገኛለች። ምናልባት ከዚህ ጥቃት እስራኤል ልትታደጋቸው ትችላለች። ነገር ግን የኛ ውዱ ነብይ ዐለይሂ ሰላቱ ወሰለም ከ1400 ዓመታት በፊት ስለ ይሁዳዎች ተናግረዋል። ከዚያ ጥቃት ግን ልታድናቸው ልትታደጋቸው ፈጽሞ አትችልም። ምን ይላሉ የኛ ውዱ ነብይ ዐለይሂ ሰላቱ ወሰለም? ላ ተቁሙ ሰዓቱ የውመል ቂያማ አትቆምም ይላሉ ሐታ ቱቃቲሉ اليهود ይሁዳዎችን እስካልተጋደላችሁ ድረስ ሐታ የቁል الحجر ወራአሁ اليهودي ያን ይሁዳዎች ሽሽት ያደርጋሉ፣ በየድንጋዩ ስር ሁሉ ይደበቃሉ። የተደበቁበትም ድንጋይ ያጋልጣቸዋል። ምን ብሎ? ያ ሙስሊሙ አንተ ሙስሊም ሆይ هذا يهودي ወራኢ فقتله ከኔ ኋላ ይሁዳ ተደብቋል ናግደለው እያለ ያጋልጣቸዋል። መናገር የማይችለው ድንጋዩ እንደዚህ እየተናገረ ያጋልጣቸዋል። ዛፉም ሁሉም ለይሁዳ ጠላት ነው የሚሆነው። ያኔ ከዛ ጥቃት ግን ልትታደጋቸው አትችልም እስራኤል። ሱብሃንአላህ የኛ ውድ ነብይ ዐለይሂ ሰላቱ ወሰላም ይሄን ተናግረዋል። እንደሚከሰት ምንም ጥያቄ የለውም። አላሁ አክበር አልነስሩ ሊልኢስላም። ይሄንን ቪዲዮ ሁላችሁም በቻላችሁት አቅም ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።